ራእይ ምዕራፍ 2 ከ1 እስከ 7 እንዲህ ይላል። በኤፌሶን ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7 ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ሥራህንና ድካምን ትዕግሥትንም አውቃለሁ። ክፉዎች ልትታገስ እንዳልቻልህ እንዲሁ ሳይሆኑ ሐዋርያ ነን የሚሉትን መርምረህ ሐሰተኛ ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ። የቀድሞውን ፍቅርን ትተሃል። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐ ግባ፣ ቀድሞውም ሥራህን አድርግ፣ አለዚያ እመጣብሃለሁ። ንስሐን ባትገባ መቅደስን ከስፍራ ወስዳለሁ። ነገር ግን ይህ አለ፣ እኔ የምጠላውን የኒቆላውያን ሥራ ጠልተሃል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋል። ወደ ቀድሞ ፍቅራችን እንመለስ። እንዴት ወደ ቀድሞ ፍቅራችን እንመለስ? ይህን ክፍል ስናይና ስንመለከት ሐዋርያ ዮሐንስ በማይመቸው በፍጥሞ ደሴት ሆኖ እግዚአብሔር ዓይኖቹን ከፍቶ በማይመች ቦታ ውስጥ በዛ ሰባቱንም አብያተ ክርስቲያናት ሲያሳየው እናያለን። ከሰባቱ አብያተ ክርስቲያናት አሁን የምናየው የመጀመሪያው ለኤፌሶን ቤተ ክርስቲያን የሚናገረው ነው። የቀድሞውን ፍቅርሽን ትተሻል፣ የቀድሞውን ፍቅርሽን ረስተሻል። ምንም እንኳ ጠንካራ ጎን ቢኖርሽ፣ ብዙ ስራዎችን ብትሰሪ፣ ነገር ግን የቀድሞውን ነገርሽን ረስተሻል። ወደ ቀድሞ ነገርሽ ተመለሺ ይላል። ወደ ቀድሞ ፍቅራችን እንመለስ። እንዴት ወደ ቀድሞ ፍቅራችን እንመለስ ስንል፣ እንዴት ወደ ቀድሞ ነገራችን እንመለስ ስንል፣ አንደኛ ከወዴት እንደወደቅህ አስብ ይላል። ከወዴት እንደወደቅህ አስብ። ቀድሞ የት እንደነበር፣ ቀድሞ ምን አይነት ከፍታ ላይ እንደነበር፣ አሁን ግን ከወዴት እንደወደቅህ አስብ ይላል። ቀድሞ ለእግዚአብሔር የነበረን ፍቅር፣ ቀድሞ ለክርስቶስ የነበረን ፍቅር፣ ቀድሞ ለወንጌል ያለን ፍቅር፣ ቀድሞ ለመንፈሳዊ ነገር የምንሰጠው ፍቅር ዛሬ የት እንደሆነ ማሰብ። ይህ ደግሞ ምንድነው? ውድቀት ነው። ከቀድሞ ነገራችን መውደቅ፣ ቀድሞ ለእግዚአብሔር ካለን ፍቅር፣ ለክርስቶስ ካለን ፍቅር፣ ለወንጌል ካለን ፍቅር፣ ለቃሉ ካለን ፍቅር፣ ለጸሎት ካለን ፍቅር መውደቅ ከወዴት እንደወደቀ አስብ ይላል። ሁለተኛው ይህን ካሰብን በኋላ ንስሐ ግባ ይላል። ንስሐ ግባ። ጉልበቴ ዝሏል፣ አቅም አጥቶኛል፣ ደክም ያለው ለእግዚአብሔር ያለኝ ፍቅር ቀንሻለሁ። ለክርስቶስ ያለኝ ፍቅር እንደ ቀድሞ ግለቴ አይደለም። እንዲሁም ለወንጌል ያለኝ ፍቅር፣ እርስ በርስ ያለኝ ለሰዎች ያለኝ ፍቅር። ስለዚህ ንስሐ እንግባ፣ እንመለስ። በእግዚአብሔር ፊት ምሕረትን እንጠይቅ፣ ድካማችንን እናሳየው፣ እንመለስ። ሦስተኛ ምን አድርገናል? በዚህ ክፍል ስንመለከትና ስናይ ቀድሞ ታደርግ እንደነበረው አድርግ ይላል። ቀድሞ ምን እናደርግ ነበረ? ቀድሞ ምን እንሰራ ነበረ? ቀድሞ ለወንጌል ያለን ፍቅር፣ ቀድሞ ለክርስቶስ ያለን ፍቅር፣ ቀድሞ እርስ በርስ ያለን ፍቅር ምን አይነት ነበረ? ቀድሞ ታደርግ የነበረውን አድርግ ይላል። ወደ ቀድሞ ፍቅራችን እንመለስ። እንዴት እንመለስ? ከወዴት እንዳወደቅን እንመልከት። ንስሐ እንግባ። ቀድሞ እናደርግ የነበረውን እናደርግ። የጌታ ጸጋና ሰላም ይብዛላችሁ። አሜን።